ሰላም ጤና ይስጥልን ውድ የጤና ሚዲያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት how to compute variables using SPSS የሚል ቶፒክ ነው። እንግዲህ በመጀመሪያ ፋይላችንን እንክፈት። እኔ ያው ሁሌም ዲሞንስትሬሽን የምሰራበት የሲስቶሊክ ፒፒ ስለሆነ እሱን ከፈትኩላችሁ። ስለዚህ እንግዲህ ኮምፒውት ስናደርግ ዋና ዓላማው ከአንድ በላይ ያሉ ነባር ቫሪያብሎችን ወደ ጠቅለል አድርገን ሌላ አዲስ ኒው ቫሪያብል ፈጥረን ለአናሊሲስ የምናዘጋጅበት ዘዴ ነው። ስለዚህ የመጀመሪያ እኔ ዛሬ ኮምፒውት ላደርግላችሁ የፈለግኩት የመጀመሪያ ስሞኪንግ ስታተስ ሶስት ቫሪያብሎች አሉ። ስሞክ፣ ስሞኪንግ፣ ኤክስ ስሞከር እና ከረንት ስሞከር የሚሉ ስለዚህ ሶስቶችን ወደ አንድ ማምጣት አንድ ቫሪያብል ኮምፒውት እናደርጋለን። ሌላው ደግሞ ሄይትን ሴንቲሜትር አለ እዚህ ላይ ይህን ሄይትን ሴንቲሜትር ወደ ሄይትን ሜትር መቀየር። ሌላው ደግሞ ቦዲስ ማስ ኢንዴክስ አለ። ቦዲ ማስ ኢንዴክስ እንዴት ካልኩሌት እንደምናደርግ ዩዚንግ ዘ ኮምፒውት ፋንክሽን አሳያችኋለሁ። ስለዚህ እንግዲህ ይህን ለመስራት መጀመሪያ የምንሄደው የት ነው? ትራንስፎርም ላይ ነው። ትራንስፎርም ላይ ሄደን ኮምፒውት ቫሪያብል ትራንስፎርም ክሊክ ስናደርግ እንደምታዩት ሊስት የሆኑ ሜኖች ኮማንድ ይመጣሉ። ከነዚህ ውስጥ ኮምፒውት ቫሪያብል የሚለውን ክሊክ እናደርጋለን። ይህን ኮምፒውት ቫሪያብል ክሊክ ስናደርግ ኮምፒውት ቫሪያብል ዲያሎግ ቦክስ ይመጣል። ይሄ ኮምፒውት ቫሪያብል ዲያሎግ ቦክስ እንግዲህ እንደምታዩት ከላይ ቶፕ ላይ ታርጌት ቫሪያብል የሚል አለ። የታርጌት ቫሪያብል እንግዲህ አሁን የምንፈጥረው ቫሪያብል ነው። ለምሳሌ ስሞኪንግ የሚል ቫሪያብል መፍጠር ፈለግን ብንል ስሞኪንግ ብለን እንጽፋለን። ዜን ታይፕ ኤንድ ሌቭል ይላል። ሌቭል እናደርገዋል። ቶታል ስሞኪንግ ስታተስ የሶስቱ ጥምር ስለሆነ ብለን ክሊክ እናደርግ። ዜን እዚህ ላይ እንግዲህ ይህን ስሞኪንግ ሆናት ስሞኪንግ ዜን ይህን ከፈጠርን በኋላ ምንድነው የምናደርግ? ይሄ እንግዲህ በግራ በቀኝ በኩል የምታዩት ደግሞ ኑመሪክ ኤክስፕሬሽን ነው። እንግዲህ ኮምፒውት ካልኩሌተር ይባላል። ሌላ ደግሞ ፋንክሽን ግሩፖች አሉት በዚህ በኩል፣ በዚህ ደግሞ ቀጥታ ቁጥሮች እና ፋንክሽኖች አሉት፣ ሲምቦሎች አሉት። እነዚህን ተጠቅመን እንግዲህ አዲስ ቫሪያብል ኮምፒውት ማድረግ እንችላለን። ለምሳሌ እኔ እንግዲህ የስሞኪንግ የሚለውን ቫሪያብል ለመፍጠር ሶስት ነገሮችን እጠቀማለሁ ብያቸዋለሁ። የስሞኪንግ ስታተስ አለ፣ ኤክስ ስሞከር አለ፣ ከረንት ስሞከር አለ። ስለዚህ እነዚህን እንግዲህ የመጀመሪያ ስሞኪንግ ስታተስን ክሊክ እናደርግና ወደዚህ እናሳልፈዋለን። ዜን ፕላስ ሳይንን እንጠቀማለን። ፕላስ ሳይንን ዜን ኤክስ ስሞከር የሚለውን ክሊክ እናደርግና እናሳልፋለን። ሶስተኛ ላይ አሁንም ፕላስ እንልና ከረንት ስሞከር የሚለውን እናሳልፋለን። ከረንት ስሞከር የሚለውን እናሳልፋለን። ይህን ካደረግን በኋላ ምንድነው ቀጥታ ኦኬ የሚለውን ስንነካ አሁን ስሞኪንግ የሚል አዲስ ቫሪያብል ኮምፒውት አድርገናል። ስለዚህ ይህንን ሌቭሊንጉን እናስተካክለውና በነጠብጣብ ስለማይል ምንድነው ቶታል ስሞኪንግ ስታተስ። ስለዚህ አሁን እዚህ ላይ ይህን ካደረግን በኋላ ምንድነው የሚያደርገው? እዚህ ላይ ዳታ ቪው ብናይ እንደምታዩት መጣ። እንግዲህ ዜሮ ሁሎችም ለምሳሌ ስሞኪንግ አለ፣ ኤክስ ስሞከር እና ከረንት ስሞከር የሶስቱም 0 ከሆኑ 0 ይሰጠናል። ሁለቱ አንድ ከሆኑ ደግሞ የሲኤስ እና አንዱ 0 ከሆነ ደግሞ 2 ይሰጠናል። አንዱ ብቻ ከሆነ ደግሞ 1 ይሰጠናል። ባይ ቻንስ ግን እዚህ ወይ 0 ነው ወይ 2 ነው የመጣው። ስለዚህ ለምሳሌ ፋንክሽን እንትን ብንል ይህንን ስሞኪንግ የሚለውን ክሊክ አድርገን ፍሪኩዌንሲ ብንሰራ እንደምታዩት 0 እና 2 ናቸው። 0 ማለት ኖ ስሞከር አትወል ማለት 214፣ ስሞክ የሚያደርጉ ደግሞ ከ3 ሁለቱ 276፣ አጠቃላይ 490 ቫሪያብልስ አሉን ማለት ነው። ወደ ዋናው ሜኑ ስንሄድ ይህን ማስተካከል 0 እና 2 ነው። ብዙ ጊዜ ሌቭሊንግ እንስራለት። ስለዚህ ሌቭሊንግ ላይ እንሄድና እንግዲህ 0 ማለት ኖ ስሞኪንግ አንድ ማለት አንድ ሳይሆን 2 ነው። 2 ማለት ደግሞ ማለት ስሞኪንግ አልና ኦኬ አልነው። ስለዚህ አሁን የዚህን ፍሪኩዌንሲ ብንሰራው እንደምታዩት ይሄው ኖ ስሞኪንግ 214 ነው፣ ስሞኪንግ ደግሞ 276፣ አጠቃላይ 490 ኦብዘርቬሽንሶች አሉ። ከነዚህ ውስጥ እንግዲህ 276 የሚሆኑት ወይም በፐርሰንት ደግሞ አራውንድ 56.3% የሚሆኑት ስሞከር ናቸው ብለን መውሰድ እንችላለን ማለት ነው። ስለዚህ የመጀመሪያ ቫሪያብል በዚህ መንገድ ሰራን። ሁለተኛ ቫሪያብል እስኪ በደንብ እንዲገባን ሄይትን እንቀይረው። ሄይት እንደምታዩት በሴንቲሜትር ነው ያለው። ሄይት በሴንቲሜትር ነው ያለው። አሁን በዳታ ቪው ብታዩት ሄይት 145.6 ሴንቲሜትር፣
145.9 ሴንቲሜትር 147.3 ሴንቲሜትር እያለ በሴንቲሜትር አስቀምጧል። ይህንን ወደ ሜትር እንቀይረው። ይህን ለመቀየር ትራንስፎርም እንሄድና ኮምፒውት ቫሪያብል እንዳለን ተመሳሳይ ይህን ሪሴት እናደርገዋለን። ኮምፒውት ቫሪያብል ብለን እዚህ ላይ አዲሱ ቫሪያብል ሄይት ኢን ሜትር አልነውና ታይፕ ኤንድ ሌቭል። ስለዚህ ሄይት ኢን ሜትር ብለን ሌቭል አደረግነው። ይህን ኮንቲኒው ካርን በኋላ ምንድነው የምናደርገው? ሄይት ኢን ሴንቲሜትር እዚህ አለ። ስለዚህ ሲኳልቱ ሄይት ኢን ሴንቲሜትር እንግዲህ ሜትር ለመቀየር ሴንቲሜትርን በመቶ ማካፈል ነው። ሄይት ኢን ሴንቲሜትር ካሻገርን በኋላ ሲካፈል ለመቶ በማለት ሲካፈል ለመቶ ስናካፍለው ወደ ሜትር ይቀይራል። ዜን ኦኬ ስንለው ሄይት ኢን ሜትር ይመጣል። አሁን እዚህ ላይ ምህደን በተመሳሳይ ብናይ እንደምታዩት ሄይት ኢን ሜትር ወደ 145.6 የነበረውን አጠጋግቶ 1.46 ሜትር 1.46 በማጠጋጋት ነው የሚያስቀምጠው እያለ በዚህ መሰረት ያስቀምጥልናል ማለት ነው። ስለዚህ እዚህ መተን ሄይት ኢን ሜትር አስቀመጥ ነው ማለት ነው። ከዚህ በኋላ ምንድነው ሶስተኛ ዲሞንስትሬት የምናደርግላችሁ የመጨረሻ የምሰጣችሁ ኤግዛምፕል ሄይት ኢን ሜትር አስቀምጠናል፣ ዌይት አለን። ዜን ቦዲ ማስ ኢንዴክስ መስራት እንችላለን ማለት ነው። ቦዲ ማስ ኢንዴክስ እንዴት እንስራ? ቦዲ ማስ ኢንዴክስ የሚሰራው ክብደት በኪሎግራም ሲካፈል ቁመት በሜትር ስኩዌር ነው። ስለዚህ ትራንስፎርም እንገባና ኮምፒውት ቫሪያብል አደረግ ነው። ኮምፒውት ቫሪያብል አለን። ዜን ቀጥሎ ምንድነው የምናደርገው? እዚህ ላይ ቢኤምአይ ካልክ ብንለው ቢኤምአይ ካልኩሌትድ ካልካል እና ታይፕ ኤንድ ሌቭል እዚህ ላይ እንደተለመደው መተን ቦዲ ማስ ኢንዴክስ ካልኩሌትድ ብንል እግረ መንገዱን እንዴት ካልኩሌት እንደምታደርጉ እያሳየናችሁ ነው። ስለዚህ ዌይት ሲካፈል ለሜትር ስኩዌር ብለናል። ስለዚህ ሜትር ስኩዌር ወይ ቀድመን ሄይቱን ማባዛት እንችላለን፣ አለዚያ ግን ሁለት ስናካፍለው ተመሳሳይ ይመጣል። ስለዚህ ዌይት ኢን ኪሎግራም እናሳልፈውና ሲካፈል ሄይት ኢን ሜትር አሁን ቀይረን ያመጣ ነው አለ። አሁንም ሲካፈል ሄይት ኢን ሜትር አድርገን ኦኬ ስንለው ይመጣልናል። አሁን ሄደን ዋና ዳታችን ላይ ብናየው ቦዲ ማስ ኢንዴክሱን ዳታ ቪው ላይ ስናይ እንደምታዩት 29.8 19.96 ይኸው እዚህ ጋር የሰራነው ነበረ። መጀመሪያ ላይ የተሰጠ ነበረ 29.896 የመጣው በዚህ መንገድ ነው። 19.2 ይሄኛው እንግዲህ መጀመሪያ ኦሪጂናሊ ሌብል አድርገነው የነበረ ነው። አሁን ደግሞ በኮምፒውት እንዴት እንደሚሰራ በዚህ መንገድ እንግዲህ ቦዲ ማስ ኢንዴክስ እንዴት እንደሚሰሩ ለማሳየት ነው። ስለዚህ ኮምፒውት ቫሪያብል በዚህ መንገድ መስራት እንችላለን። ተጨማሪ መማር የምትፈልጉ ደግሞ እንደተለመደው ኮንታክት ማድረግ ትችላላችሁ። የተወሰነ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። በዚያውም ኖቲፊኬሽን ላይ ኦል የምትለውን የደወል ምልክት በመጫን ሁሉንም የምንለቃቸውን ቪዲዮዎች እንድታገኙ ይሁን። ለተከታተላችሁ እናመሰግናለን። ለዛሬ በዚህ ይበቃናል።